ሰው 190 ሰው እያየ ነው። በቃ ከላይ ነው ያለው። እንደና ቤላ እግዚአብሔር ይመስገናል። እንዴት ነው ዙረት ተመችቷል በደንብ ዙረት አው ደስ ይላል እኮ ግሪክ ነኝ ያለሁት መጽሐፉን ረስቶታል ማስተዋወቁን የኢንቨስተር ነገር ሆኖ ነው ሴለሮች ሴልስማኖች አሉ ተባለ ብሬት እንዳለ ተዘለ ኖርማሊ እኔ አይደለም የምሸጠው ያው የተሸጠ ነው ኢትዮጵያ እኔ አይደለም የምሸጠው ልጆች ስላሉ እነሱ እየተሸጠ ነው እንትንም ላይ ዩቲዩብም ላይ አድ ያረግን ነው አይ ሚን ዩቲዩብም ላይ ቲክቶክም ላይ አይ ሚን ቲክቶክ ላይ ስፖንሰር አድርጌ ያረኩ ነው ናይስ ኦሬዲ ሰርች ለሚያደርገኝ ስምንት ይሉ ቲክቶክ ላይ ቲክቶክ ቡስት አድርጌ ያለው ቲክቶክ ላይ ኖ ቡስት ሳይሆን ለእንትን እንደ ሴለር ገባ መጽሐፉ አይ ቲክቶክ ሾፕ ላይ የለም አይቀበልም ነበርኩ ቲክቶክ ሾፕ ላይ ምንም ነገር አይቀበልም ነበር ባን ተደርጓል ቲክቶክ አሁን ተለቋል እኮ አሁን የተለቀቀው ገና ትናንትና ማታ ምናምን ትናንት ማታ ኤግዛክትሊ ያ ሶ ምናልባት ከዚህ በኋላ እንሞክራለን እንጂ ስምረትም ራሱ ነግራኛለች ብሎክ ተደርጓል ብዙ አድ ማድረግ አይቻልም ምንም ነገር የነበረው ኦኬ ፕሮዳክቶች ላይ ቀበለም ነው በደንብ ፕሮሞት ማድረግ ስለምንችል ሁላችንም አዎ ኧረ በደንብ እንትን ይላል አክቹሊ ጥሩ ነው ማለት ቆንጆ ነው አማዞንም ላይ ያለው ቆንጆ ነው ታው የሚፈልገው ሰው ይገዛዋል ዞሮ ኢትዮጵያ ላሉ ሰዎች ዞላም ያው እየጠየቀ ነበርና ስልክ ቁጥር እንደተቀመጠ አቃለው እሱን ብትላችሁ 0949 130000 130000 49 በዛ በቴሌግራም ላይ ጀስት ቴክስት ማድረግ ብቻ ነው መጽሐፉን ፈልጌ ነው ምናምን ብሎ ቴክስት ማድረግ ብቻ ነው ባለበት ቦታ ዲሊቨሪ ይደረጋል ናይስ ከነ ደጋፊዎች ነው እንደገባው አማን አይደለም ድምጽ እኔ ጋር ኦኬ ኦኬ አይደለም ሲል ነው ያው ጥያቄዎች ካላችሁ በአጠር ባለው ሁኔታ አቤሎን አበሻይ ሰብ አድርጎ አምጥቶታል እንግዲህ ቴንኪው በጣም አቤሎ ከዙረት መልስኛንም ስለዘየርከን አረ የሆነ ቤት የሆነ ኳስማ እየተጫወቱ ነው የሆነ ቤትማ ኳስ እየተጫወቱ እኔ ጋር ምንም ኳስ የለም ማለት አረ የጊፍቱን ነው ማለት ጊፍት አቺቭ ሲደረግ የሚጮኸው እኔ ይሰማኛል አይደል ኦኬ ምስለ ቴንኪው እዛ ነው እየሰማ ያለው ዞላ የዞላን ጥያቄ ልጠይቅህ ደው ከመጣ አይቀራቤል ከተመቸ ማለት ነው ዞላ ገና የመጀመሪያውን ቪዲዮ ሲጭን ማለት ነው የእንትና ዘፈን የተጠቀመው አራስም ሊጠፋኝ ነው እንዴ አራስሙና ያስታውሰኝ ዞላዬ ድሬዱ ኦፍናን ነው የሮፍናን ዘፈን ተጠቅሞ ነው አይክሌርም መላጣ ሰውን እኮ ጠፋኝ ድሬድ ሰዎች አይ ነው ቅናትም ስላለ ልክ ነው እና እኮ ነው አቤላ አሁን እኔ ጫንኩት ቪዲዮ የሞዴል ፋሽን ሾው ነው የመድረክ ስራ ማለት ነው ዞላዬ ምንም ቆይ ዞላዬ ምንም አታሽሙርሙረው አሁን ቆንጆ እያረከው ነው በኔ ስለደባበስኩት ከቨሩ ችግር የለው ምናን አታርገው የሮፍናን ዘፈን የሞዴል ዞላ ኪነጥበብን ለልብ ህሙማን የሚል ቪዲዮ ላይ እንደ ባክግራውንድ ተጠቅሜው ነበር ብትለው ነው መልስ ይሰጥ ታዲያ አይቻልም እኮ ያስደበድባሉ ንገርልኝ በሰፈር ሰው ነው ልቆም ያስደበድብ ንገርልኝ እንደዚህ ሲሆን ነው ማትረሰው ነው ዞላዬ ማንም ሰው የራስህ ያልሆነውን ነገር መጠቀም አትችልም ዩቲዩብ ላይ የራስህ ማለት ዩቲዩብ አንዱ ኳሊቲው ምንድነው ኮፒራይት እንትንን በጣም ሲሪየስሊ ነው የሚወስደው ስለዚህ የራስህ ኢቭን ዘፈን እንኳን ቢሆን ራሱ ፍቃድ ካልሰጠ በስተቀር ማለት ራሱ ኢቭን ሮፍናን ሳይሆን ዩቲዩብ ላይ አፕሎድ ያደረገው አካል ባለቤቱ የዛ ሙዚቃ ኤክስኪዩቲቭ ፕሮዲዩሰር ማለት ነው ኤክስኪዩቲቭ ፕሮዲዩሰር ለአንተ ፍቃድ ካልሰጠ በስተቀር ያንን ሙዚቃ መጠቀም አትችልም ኢቭን ካጠገብህ ራሱ ሊሰማ ይችላል አንዳንድ ጊዜ አንተ የሆነ ነገር እያወራክ ካጠገብህም ጮሆ ሊሰማ ይችላል ያው ሁሉ ፍላግ ያደርጋል በጣም ብዙ ነገር እኔ አሁን አላውቅም ነበር በፊት እዚህ ለኛል ዱባይ የሄድኩ ጊዜ ይሄ ዱባይ እንትን ምንድነው ፋውንቴን አለና ዱባይ ሙሉ ጎን ያለ ፋውንቴን እሱ ሲወጣ አብሮ የሚሰማ ሙዚቃ አለ ከዛ እኔ ደስ ብሎኝ ቀርሼ ሙሉን ጫንኩት ማለት ከዛ ፍላግ ሲያደርግ የዱባይ ሙሉ
የነፃ ዌብሳይቶች ላይ እሱን መጠቀም አችልም ይሰጥ በቃ አሁን ዞላዬ አሁን በቃ አንዴ ከተቆሮ እንትን ካልክልኝ በኋላ ከዚህ በኋላ እንደፈለግ ጠይቅ በራስ ሙዳውን ግን በጣም ሮንግ ነገር ነው ብዬ ስለማስብ ነው። በመጀመሪያም ስለሆነ ኢንፍሉዌንስም እያደረክ ያለ ወጣትም አርያም ስለሆንክ ዩቲዩብ ላይ በደንብ እንድትሰራበት አፕሪሺየት አደርጋለሁ። ለዛም ነው ያቤሎ መጽሐፍ ሰጀስት ያደረኩክና ገና ከጅምሩ ያልተስተካከለ ነገር ግማሽ መንገድ ላይ ሰዎች አሁን 5000 10000 ምናምን ሰብስክራይበር ይደርሱና አንድ ጊዜ ሞኔታይዝም ቢካለ ደግሞ ኤግዛክትሊ እሱን በማሰብ ነው ዞላዬ እኔ በሌላ እንዳትወስድብኝ በውስጥ እንዳደበድበኝ በጭራሽ ሳሚ ግን አሁን ማለት ነው አቤላ እኔ አሁን ጥያቄ የሆነብኝ ምንድነው ለምሳሌ ከእኔ ስራ ጋር ማለት አሁን እኔ ብዙ ልለቃቸው የሚችላቸው ቪዲዮዎች የሚሆኑት ከሞዴሊንግ ጋር ተያይዘው ነው just like ራኖይ ሲያደርጉ ወክ ሲያደርጉ ፎቶሹት ሲወስዱ ምናምን እነሱ ደግሞ ብዙ ጊዜ አብረው ማች አድርገው የሚሄዱት ከሙዚቃ ጋር ነው። ለምሳሌ የአፍሮቢት ሙዚቃዎች የብራዚል ሙዚቃዎች ፍራንስ ለንደን ምናምን ያሉ ሙዚቃዎች ብዙ ጊዜ ሞዴሊንግ እነዛ ሀገሮች ላይ ነው ፖፑላር የሚሆነውና ወኮቹ ብዙ ጊዜ የሚወሰዱት ከዛ ነው። እንደውም ምን አንዳንድ ጊዜ ወደ ኢትዮጵያዊ መምሰል አለበት ብዬ ስለማስብ ባህላዊ ሆኖ ከዛ ቢት ጋር ከነሱ አረማመድ ጋር የሚሄድ አይነት ሙዚቃዎች ሲመጡልኝ እነሱንም እጠቀማለሁና ያለ ሙዚቃው በክላሲካል ምናምን ብቻ ምናምን ቢለቀቅ ምንም ነው የማይመጣው ከእግራቸው ጋር ከነሱ ጋር ምናምን ሰው እንዴት ነው ይሄንን ማኔጅ ማድረግ የሚቻለው? ሁለት ሶሉሽን አለ። አንደኛው ሶሉሽን ሙዚቃውን በራስህ መስራት ነው። ማለት የሆኑ 2-3 ሙዚቃዎችን በራስህ ፕሮዲዩስ ማድረግ ትችላለህ። ካንተ ጋር ሊሄድ የሚችል የራሱ የሆነ ሙዚቃ በቀላል ዋጋ ማለት እኔ እንደዛ አደርጋለሁ። አሁን መንፈሳዊ ነገር ስንሰራ ምናምን ዋሽንቶች አሁን መንፈሳዊ ፕሮግራሞች ላይ በሙሉ የምታያቸው ዋሽንት በለው ክራር በለው ዋቴቨር ኢት ኢዝ የራሴ ናቸው። ራሴ ክራር የሚመታ ሰው ቀጥሬ ስቱዲዮአችን መጥቶ ስቱዲዮ አለኝ ተቀርጾ የክራር የበገና የምናምን የራሴ ነው የምጠቀመው። ሶ ልክ እንደዛ አንተም በትንንሽ ነገር በትንሽ በሆኑ ክፍያዎች ያንን አስረድታቸው መጥተው አንተ ጋር እንዲያደርጉልህ ማለት ይችላል። ያ 100% ምንም ሴፍ ነው ማለት ነው። ሁለተኛ ደግሞ ኦዲዮ ላይብረሪ ላይ ገብተህ ከሞዴሊንግ ጋር ሊሄድ የሚችል ነፃ ልትጠቀም የምትችለው ኮፒራይት ክሌም የማይኖርበት ነፃ ራሱ ዩቲዩብ ይሰጣል። ሶ ብዙ ሙዚቃዎች ናቸው እዛ ላይ ያሉት። ሜዳው መጠቀም ትችላለህ። አይዘር ደግሞ መግዛት ትችላለህ። ብዙ አሜሪካ ላይ ብቻ መሰለኝ አቤሎስ የሚሰራው እዛው ላይ መግዛት ነው። ዩቲዩብ ላይ ሳይሆን አሉ ስቶሪ ብሎክስ አለ፣ ኢፒደሚክ ሳውንድ አለ፣ ብዙ አሁን እኔ የምጠቀማቸው አሉ ወደ 4 ዌብሳይቶች። ሶ እነሱ ላይ ሙዚቃዎች አሉ፣ በጣም ብዙ ሙዚቃዎች አሉ። ስጠኝ ለዚህ ትለዋለህ። ሶ አንዴ ሜምበርሺፑን ከገዛ ደግሞ የነሱ አሁን ስቶሪ ብሎክስ አኑዋሊ ነው የምትከፍለው፣ በአመት ትከፍላለህ። አንድ ጊዜ ከገዛ ሜምበርሺፑን ቪዲዮ በነፃ ነው፣ ቴምፕሌቶች በነፃ ነው። ቪዲዮ ማለት ፉቴጆች፣ ብዙ ፉቴጆች ይሰጣል። ለምሳሌ ፓሪስ ነኝ ብትል አሁን ፕሮግራም ፓሪስ ቢጀምር በቃ የፓሪስ ላይ ድሮን ሻት መውሰድ አይጠበቅብህም። ፓሪስን በድሮን ይሰጣል ራሱ ኮፒራይት ፍሪ። ሶ እንደዚህ አይነት እንትን አለው። ሙዚቃ ብትፈልግ በጣም ብዙ ሙዚቃዎች ይሰጣል፣ ትራንዚሽኖች ይሰጣል፣ ቴምፕሌቶች ይሰጣል፣ በጣም ብዙ ነገር ይሰጣል። ስለዚህ ስቶሪ ብሎክስ፣ ኢፒደሚክ ሳውንድ፣ ኢንቫንቶ